ሰላም ሰላም ቤተሰቦች እንዴት ናችሁ? ቤዚክ ኮንሴፕትስ ኦፍ ቢግ ዴታ ይላል ማለት ነው። በባለፈው ያየናቸው ወደ 4 ያህል ርዕሶች አሉ። ስለ ዴታ ሳይንስ ማለት ምን ማለት ነው የሚል ነገር አይተናል። ዛሬ የምንገባ ደግሞ ቤዚክ ኮንሴፕትስ ኦፍ ቢግ ዴታ ይላል። በባለፈው ስለ ዴታ ሳይንስ ካየን አሁን ቢግ ዴታ ማለትስ ምን ማለት ነው? በዛሬው ትምህርታችን ደግሞ ወደ 4 ያክል ኮንሴፕቶች አሉ፣ እነሱን እናያለን። ቢግ ዴታ ማለት ምን ማለት ነው? ቢግ ዴታስ ከምን አንጻር ነው ቢግ ያልነው? ቢግ ዴታ ማለት የሆነ በጣም ትልቅ እንደማለት ነው። ይሄ ከምን አንጻር ነው የሚለው እናያለን። ሁለተኛው ክላስተር ኮምፒውቲንግ ማለት ምን ማለት ነው? ስለ ክላስተር ኮምፒውቲንግ እናያለን። ክላስተር ኮምፒውቲንግ ማለት ብዙ ኮምፒውተሮች በአንድ ሆነው በአንድ ሲስተም የሚሰሩበት እንደማለት ነው። እሱስ እንዴት ይሰራል፣ በምን ምክንያት ይሰራል የሚሉትን በደንብ እናያለን። ሀዱፕ ማለትስ ምን ማለት ነው? በዚህ በክላስተር ኮምፒውቲንግ ውስጥ የሆነ ምንድነው ሶፍትዌር ነው፣ እሱንም እናያለን። የአራተኛው እና ለቻፕተሩም ለዛሬው ክላሳችን መጨረሻ የሚሆነው ቢግ ዴታ ላይፍ ሳይክል የሚል ነው። ቢግ ዴታ ምንድን ነው? ራሱን የሆነ ሳይክል ራሱን እየደገመ ይሄዳል ማለት ነው። ለምሳሌ ድሮ ዋተር ሳይክል እንል ነበር። የሆነ ዋተር ከሆነ ከባህር ከምናምን ይተናል፣ ከዛ ተመልሶ እንትን ይላል። ይህም እንደዚህ አይነት ተመሳሳይ ነገር አለው። ይህም በደንብ እናያለን ማለት ነው። ግን ወደዚህ ከመግባታችን በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ቪዲዮ ደግሞ እንደሚመቻችሁ ተስፋ እናደርጋለን። ላይክ በማድረግ ጀምሮ ይህ ትምህርት ኮርስ ይገባዋል ለምትሉ ደግሞ ሼር በማድረግ በየትኛውም ሶሻል ሚዲያ ፕላትፎርም ሼር በማድረግ እንድታጋሩ ለእኛ መበረታቻ ይሆናል። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀምጡልን። ወደ ትምህርታችን እንሂድ። ቢግ ዴታ ማለት በጣም ብዙ ዴታ ማለት ነው። ዴታ ማለት በባለፈው ላይ አይተናል። ኢንሳይት ነው፣ ፊገር ነው ብለናል። ያ ማለት ፕሮሰስ ያልሆነ ኢንፎርሜሽን ነው ማለት ኢንፎርሜሽን ነው ብለናል። ይሄ ደግሞ ቢግ ሲሆን በጣም ብዙ ዴታ እንደማለት ነው። ይህ ዴታ ከምን አንጻር ነው? ከታይፕ አንጻር በጣም ብዙ አይነት ታይፕ አለው እና ደግሞ በቮሊዩም አንጻር በጣም ብዙ እንግዲህ በሜጋባይት በቴራባይት ሳይሆን ከዛም በላይ በብዙ ሊለካ የሚችል ስቶሬጅ ያለው ነው። ቢግ ዴታ ኢዝ ዘ ተርም ፎር ኮሌክሽን ኦፍ ዴታ ሴትስ ማለት ነው። ኮሌክሽን ኦፍ ዴታ ሴት ይለናል። በጣም ብዙ ዴታዎች የተጠራቀሙበት ነው። ላርጅ ኤንድ ኮምፕሌክስ ዛት ቢካምስ ዲፊከልት ቱ ፕሮሰስ ዩዚንግ ሃንድ ዳታቤዝ ማኔጅመንት ቱልስ ትራዲሽናል ዴታ ፕሮሰስ። አሁን ትራዲሽናሊ ፕሮሰስ ልናደርጋቸው የማንችል ያ ማለት በጣም ኮምፕሌክስ ሊሆኑ የሚችሉ በጣም ብዙ አይነት ዳታዎች ነው ይለናል። ትራዲሽናል ዴታቤዝ ማለት ምንድነው? ሴንትራል የሆነ ዴታቤዝ ማኔጅመንት ማለት ነው ትራዲሽናል ማለት። ነገር ግን በሱ ፕሮሰስ አይሆንም። በሱ ፕሮሰስ ስቶር ማድረግ የማንችለው ነው ከብዛቱ የተነሳ ማለት ነው። ምክንያቱ ደግሞ በዛ ምንድነው ሴንትራል ብናደርገው ምንድነው በሃርድዌር ፌለር ላይ ይህን ዳታ ልናጣ እንችላለን። ስለዚህ ከዚህ ከቢግ ዳታ ኮንሴፕት ጋር ተያይዞ ወደኋላ የምናገኛቸው ክላስተር ኮምፒውቲንግ የሚል ርዕስ አለ፣ በኋላ ላይ የምናያቸው ማለት ነው። ስለዚህ ቢግ ዳታ ማለት በክላስተር ኮምፒውቲንግ ኮንሴፕት ካልሆነ በቀር በአንድ ሴንትራል ማኔጅ ልናደርገው የማንችል በጣም በኳንቲቲም ኳሊቲም በጣም ብዙ የሆነ ዴታ ሴት ነው ይለናል ቢግ ዴታ ማለት ነው። በቮሊዩም በጣም ብዙ ነው። በታይፑ ደግሞ በጣም ቫራይቲ ኦፍ ዳታ ኮሌክሽን ነው፣ ዴታ ሴት ነው ቢግ ዴታ ማለት። እንግዲህ እሱ ቪዲዮ ሊሆን ይችላል፣ ኦዲዮ ሊሆን ይችላል፣ ቴክስት ሊሆን ይችላል። በጣም ብዙ አይነት ዴታዎች ናቸው ቢግ ዴታ የምንላቸው። ይህ በምንድን ነው? በታይፓቸው ነው። በቮሊዩማቸው ደግሞ መቼም 100 ሜጋባይት እና 1 ቴራባይት ዳታን እኩል ማድረግ አንችልም። ያ ማለት ከዚህ በላይ በጣም ብዙ እንደሆነ በቮሊዩም በታይፑም በጣም ብዙ የሆነ ዴታ ሴት ነው ቢግ ዴታ የምንለው። ላርጅ ዴታ ሴት ሚንስ ዴታ ሴት ቱ ላርጅ ቱ ሪዝኔብል ፕሮሰስ ስቶር ዊዝ ትራዲሽናል ቱልስ። ትራዲሽናል ቱል ቅድም ለመናገር እንደሞከርኩት ምንድነው? በትራዲሽናሊ ፍሮም ሴንትራል ዴታቤዝ ማኔጅመንት ምንድነው ማኔጅ ልናደርግባቸው የማንችል በጣም ብዙ የሆኑ ዴታዎች ናቸው። እንግዲህ የዴታ ሴት ማኔጅመንት ማለት ወደፊት ድሮ ሴንትራላይዝ የሆነ ቦታ ላይ
እንትን እናደርግ ነበር። ያኔ ምንድነው በጣም ያን ያክል የተጋነነ ዴታ ስላልነበረ ነው። በዚህ ሰዓት ግን ያን ነገር መከተል አንችልም፣ ምክንያቱም ከብዛቱ የተነሳ ማለት ነው። ስለዚህ ምን የሚባል ኮንሴፕት ይከተላል ማለት ነው? ክላስተር ኮምፒውቲንግ። ያ ማለት ምንድነው? ዴታዎችን ተከፋፍሎ በጣም ብዙ ሜሽኖች ተከፋፍለው ራሳቸውን ችሎ አሎኬት አድርገው ምንድነው ፕሮሰስ ስቶር እንዲያደርጉ ካልሆነ በቀር ምንድነው መያዝ አይቻልም፣ ፕሮሰስ ማድረግ አይችልም። ሴንትራላይዝ ማለት ነው። ትራዲሽናሊ ፕሮሰስ ማድረግ አይቻልም። ያ ነው ቢግ ዴታ ማለት። እንግዲህ ቢግ ዴታን የምንገልጸው በ4 ቪዎች ይላቸዋል። ይኸው ያ ማለት በ4 መለኪያዎች ይለካሉ ቢግ ዴታ ማለት ነው። በቮሊዩሙ እንለካዋለን። ቮሊዩም ማለት ይህን ያህል አማውንት ነው። እንግዲህ ይህን ያህል ዴታ ብለን ቁጥሩን እንለካዋለን። ያ ማለት ብዛቱን ማለት ነው። ምን ያህል ስቶሬጅ እንደያዘ ማለት ነው። ቮሊዩም የሚለው ይህን ያህል ቴራባይት ምናምን በትንሹ ከሆነ፣ ነገር ግን ከዚህ ዜታባይት ማሲቭ ዴታ ሴት ነው። በጣም ለቁጥር ራሱ ኢንፊኒቲ የሆነ ዴታ ሴት ነው። ፍሮም ዘ ሰርቨር ምናምን እና በቮሊዩም እዛ ቬሎሲቲ ነው በአንዴ። ይህ ደግሞ ቬሎሲቲ ማለት ከሞሽን ጋር የተያያዘ ነው። ዴታ በአንዴ በሁለት አይነት መንገድ ይተላለፋል። ያ ማለት ስትሪም ላይ ላይቭ ላይ ማለት ነው። ላይቭ ላይ ቀጥታ የሆነ ዓለም ላይ የሚከወን ተግባር በሌላውም ዓለም በአንዴ ስትሪምሊ ይተላለፋል። ይህ ምንድነው? ቬሎሲቲው ጋር የተያያዘ ነው። እዛ ውጪ ደግሞ የሆነ እንትን አፕሎድ ይሆናል፣ የሆነ ፋይል አፕሎድ ይሆናል። ኤዘር የዩቲዩብ ቪዲዮዎች አፕሎድ ይሆናሉ። ኤዘር የሆነ ሰው ኢንዲቪዥዋል ዌብሳይቱ ላይ አፕሎድ ያደርጋል። ኤዘር የሆነ ሰው መጽሐፍ ጽፎ አፕሎድ ያደርጋል። እነዚህ ሁሉ ከጊዜ በኋላ አፕሎድ ሆነው ይደርሳሉ ማለት ነው። ይሄ ምንድነው? ከሞሽን ጋር የተያያዘ ነው። በጣም ብዙ አይነት ቪዲዮ በአንዴ ምንድነው ሼር ይሆናል በዚህ ዓለም ላይ ማለት ነው፣ በሰርቨሩ ላይ ማለት ነው። ይሄ በቬሎሲቲ ነው። በጣም ይህም ኮምፕሌክስ ነው። ቫራይቲ ማለት ደግሞ አሁንም እዚህ ጋር ምንድነው የተለያየ አይነት ዴታዎች በአንዴ ምንድነው ሼር ይሆናሉ በሰርቨር ወይም በቢግ ዴታ ውስጥ። በቢግ ዴታ ውስጥ በጣም የተለያየ አይነት ዴታዎች እንትን ያደርጋሉ። የሆነ ሰው ኦዲዮ አፕሎድ ያደርጋል ወይም ይለቅቃል ወደ ቢግ ዴታ ውስጥ። የሆነ ሰው ደግሞ ቪዲዮ ይለቃል። የሆነ ሰው ቴክስት ይለቃል። የሆነ ሰው በጣም ብዙ አይነት ዴታ ይለቀቃል። ቪዲዮ ፎቶ ይለቃል። ስለዚህ እነዚህ ቫራይቲ ኦፍ ዳታ እንትን ይላሉ ማለት ነው። አራተኛው ቪ ምንድነው? ቫሪሲቲ ይላል። ቫሪሲቲ ማለት ደግሞ ምንድነው? ይሄ ኢረር ነው ማለት ነው። የሆነ ዲቪዬሽን አለው ማለት ነው። በሆነ ኬዝ ምንድነው ዲቪዬት ያደርጋል ማለት ነው። የሚለቀቀው በጠበቅነው ልክ አይገኝም ማለት ነው። ለምሳሌ በአንዴ ሸርሚ የሆነው እንትን አንዴ ይቀንሳል፣ አንዴ ይጨምራል። ዌቭ አለ ለምሳሌ። ዌቭ ምንድነው? አንዴ ኦስሌት ያደርጋል፣ የሆነ ይቀንሳል፣ ኦስሌት እያደረገ ይሄዳል። ልክ ከዛ ጋር እንደዛ ብለን መውሰድ እንችላለን። አንዴ ይቀንሳል እንትኑ ዴታው በአንዴ የሚያልፈው፣ አንዴ ደግሞ ኦቨር ያልፋል። በጣም በብዙ አይነት እንትን ያልፋል። በሞሽኑ ሊሆን ይችላል፣ በምኑ ብቻ ፕሪዲክት ማድረግ አንችልም። በአንዴ የሚመጣውን ዴታ በቢግ ዴታ ኮንሴፕት የሚያልፈውን ለመገመት ያዳግታል። ምክንያቱም ኤዘር ከቮሊዩም ከቬሎሲቲ ከቫራይቲ አንፃር ስናየው በጣም ምንድነው ፕሪዲክት ማድረግ አንችልም። ይጨምራል፣ ይቀንሳል። የቫራሲቲ ልዩነት እንትኑ ይሄ ነው ማለት ነው ኮንሴፕቱ። ሌላው ቅድም እንዳልኩት ክላስተር ኮምፒውቲንግ ማለት ምን ማለት ነው ይለናል። እንግዲህ ክላስተር ኮምፒውቲንግ የመጣ ምንድነው? ይህ ዴታ እያደገ ከመምጣት ጋር የተያያዘ ነው። ዴታው ከጊዜ ምንድነው ያድጋል። ዴታ በትራዲሽናሊ ቱል ምንድነው ማኔጅ ማድረግ አንችልም፣ ስቶር ማድረግ አንችልም፣ ፕሮሰስ ማድረግ አንችልም። ስለዚህ ምን መጠቀም አለብን? ከፋፍለን ስራን ሼር በማድረግ ምንድነው ፕሮሰስ ማድረግ አለብን፣ ማኔጅ ማድረግ አለብን። ስለዚህ የዛን ፕሮብለም ሶልቭ ለማድረግ ደግሞ ምንድነው ክላስተር ኮምፒውቲንግ የሚል ኮንሴፕት መጣ። ብዙ አይነት ሜሽኖችን፣ ብዙ አይነት ኮምፒውተሮችን፣ በጣም በቁጥር በጣም ብዙ የሆኑ ኮምፒውተሮችን ምንድነው ወደ አንድ ሲስተም በማምጣት በማገናኘት ኮኔክት በማድረግ የጋራ የሆነ ሰርቨር በማስቀመጥ የየራሳቸው የሆነ ስራቸውን ተከፋፍሎ
ፕሮሰስ ማድረግ እንዲችሉ ራሳቸው ማኔጅ ማድረግ እንዲችሉ ራሳቸው እያንዳንዳቸው ኮምፒውተሮች ዴታቸውን ስቶር ማድረግ የምንችል የአንዱ ዴታ ከአንዱ ምንድነው ኮፒው ተቀምጦ ሁላቸውም የራሳቸውን አሎኬት አድርገው ተከፋፍለው መስራት እንዲችሉ ምንድነው ክላስተር ኮምፒውቲንግ የሚል ኮንሴፕት መጣ ማለት ነው። ስለዚህ የክላስተር ኮምፒውቲንግ ማለት ብዙ ኮምፒውተሮች ወደ አንድ ሲስተም ተሰባስበው ዴታን ፕሮሰስ ማድረግ ማለት ነው። የሆነ በአንድ ሰርቨር ወይም በአንድ ሃዶፕ የሚለው ኮንሴፕት አሁንም ከዚህ ጋር የተያያዘ ነው። ክላስተር ማለት ትርጉሙ ምንድነው? ተያያዥ ማለት ነው። የሆነ ስንዴ በክላስተር ታረሰ ምናምን ይባላል። ምንድነው? የገበሬው ማሳ በአንድ ታረሰ እንደማለት ነው። ያ በአንድ ስንዴ እንዲያበቅል። ስለዚህ ክላስተር ማለት ብዙውን ወደ አንድ ማሰባሰብ ማለት ነው። ሞር አውትፑቱ እንዲበዛ ወይም አውትፑቱ ምንድነው አኪውሬት እንዲሆን ጥቅም እንዲኖረው ነው። በቃ ባጭሩ ቢኮዝ ኦፍ ኳሊቲ አሁን ቅድመ ላይ ብለናል። ኳንቲቲ እና ኳሊቲው የዳታው በጣም ከጊዜ ወደ ጊዜ እየጨመረ በመምጣቱ ምንድነው ቢግ ዴታን በትራዲሽናሊ ምንድነው ፕሮሰስ ማድረግ አንችልም። ስለዚህ ክላስተር ኮምፒውቲንግ የሚባል ኮንሴፕት መጥቷል ማለት ነው። ኢንዲቪዥዋል ኮምፒውተር አር ኦፍን ኢናዲኬት ፎር ሃንድሊንግ ዘ ዴታ ኤንድ መስት ስቴጅ ብዙ ስራዎችን መስራት አይችልም በአንድ ኮምፒውተር። ስለዚህ ብዙ ኮምፒውተሮች የራሳቸውን ተከፋፍለው በአንድ ሲስተም ሆነው እንዲሰሩ ክላስተር ኮምፒውቲንግ አስፈለገ። ቱ በተር አድረስ ዘ ሃይ ስቶሬጅ ኤንድ ኮምፒውቴሽናል ኒድ ኦፍ ቢግ ዴታ ኮምፒውተር ክላስተር አር በተር ነው። ኮምፒውተር ክላስተር አስፈለገ ማለት ነው። ቢግ ዴታ ክላስተር ሶፍትዌር ኮምባይን ዘ ሪሶርስ ኦፍ ሜኒ ስሞለር ሜሽንስ ሲኪንግ ቱ ፕሮቫይድ ነምበር ኦፍ ቤኔፊትስ ይላል። አሁን እነዚህ ብዙ ኮምፒውተሮችን በአንድ አሰባስበን የየራሳቸው በአንድ ሲስተም ውስጥ አስገብተን በህብረት የየራሳቸው ስራ ማኔጅ የሚያደርጋለ ፕሮሰስ ያደርጋል። እንዴት አሁን ደግሞ አንድ ኮምፒውተር ያን ሁሉ ዴታ መሸከም ስለማይችል ተከፋፍለው ምንድነው ተከፋፍለው ራሳቸውን ችለው እንትን ይላሉ ማለት ነው። ስቶር ያደርጋሉ። ይሄ ምንድነው ጥቅም አለው። ጥቅሙ ምንድነው? ሪሶርስ ፑሊንግ ነው። ሪሶርስ ያ ማለት ተከፋፍለው ሪሶርስ ምንድነው ስቶር ያደርጋሉ። ሌላ አይደለም። ፑሊንግ ማለት መከፋፈል ነው። ሪሶርሱ ከአንድ ከሰርቨሩ ወይም ከሴንትራላይዝ ሜሽኑ ኦቨርሎድ የሚሆንበትን ተከፋፍለው ራሳቸው ይሰራሉ የየድርሳቸውን ይለናል። ኮምባይኒንግ ዘ አቬሌብል ስቶሬጅ ይለናል። ስቶሬጁን ስፔስ ቱ ሆልድ ዴታ ኢን ኤ ክሊር ቤኔፊት በት አሁን እዚህ ጋር በዋናነት ያያዘው ምንድነው ስቶሬጅ ላይ። ምክንያቱም ያን ሁሉ ዴታ ከሴንትራል ሜሽኑ ስቶር ማድረግ ስለማይቻል ዋና ምክንያቱ ምንድነው? ዴታን በምን እንያዘው በሚለው ነው ክላስተር ኮምፒውቲንግ የመጣ። ስለዚህ ዴታን ምንድነው እያንዳንዶቹ ኮምፒውተሮች ተከፋፍለው እንዲይዙት ማድረግ ነው። ስለዚህ ስቶሬጅን ስፔስን ለመከፋፈል ነው። ነገር ግን እሱ ብቻ አይደለም። ከዛ በኋላ ክላስተር ኮምፒውቲንግ እነዚህ በስቶሬጅ ምክንያት ይምጣ እንጂ ከዛ በኋላ ምን ይዟል? ሲፒዩ ፕሮሰስ ለማድረግ ሴንትራል ሜሽኑ ምንድነው ማድረግ ፕሮሰስ ለማድረግ ከበደው። እሱንም ቢሆን ይሰራል። በቃ ሌሎች እያንዳንዳቸው ኮምፒውተሮች ምን ያደርጋሉ? ፕሮሰስ ያደርጋሉ ተከፋፍለው። ስለዚህ ይሄ ሚኒ ኢሹ ስቶሬጅ ቢሆንም ፕሮሰስ ለማድረግም ግዴታ ተጠቅመንባቸዋል። ሚሞሪ ደግሞ አንድ የወርኪንግ ራም የምንለው ለምሳሌ አንድ ኮምፒውተር ያን ሁሉ ዳታ ራም የሆነ መስራት አይችልም። ስለዚህ ሌሎችም አገዙት ማለት ነው። ከዚህ ጋር የተያያዘ በጣም ብዙ ችግሮችን አቅልሏል ማለት ነው። የመጀመሪያው ሪሶርስ ፑሊንግ ነው። ሁለተኛው ቤኔፊት ነው ማለት ነው። ሁለተኛው አቬሌቢሊቲ ያለው ነው። እንግዲህ በክላስተር ኮምፒውቲንግ ጊዜ ኢቭን እንኳን 5-10 ኮምፒውተር ይበላሽ ምን አገባል። ሌላው ኮምፒውተር ላይ ምንድነው ዴታው ሸር ስለሆነ ኢን ዘ ሲስተም ስለሆነ ምንድነው ዴታ ምናምን አናጣም። ምክንያቱም የአንዱን ኮምፒውተር አንዱ ተቀብሎ ይሰራዋል። ለምሳሌ አንዱ ኮምፒውተር የመስራት አቅሙን ቢደክም ሌላው ይሰራዋል እየተቀባበለ ነው። ፎልት ቶሌራንስ ነው። ምንድነው አንዱ በአንዱ እየተጋገዘ ይሰራል ነው። ፕሮቫይድ ቫሪቲ ሌቭል ኦፍ ፌልት ቶለራንስ አቬሌብል ጋረንት ቱ ፕሪቨንት ሃርድዌር ኦር ሶፍትዌር ፌለር ነው። የሆነ ሶፍትዌር ወይም ሃርድዌር ከአንዱ ኮምፒውተር ፌል ቢያደርግ ዳታው ፌል አያደርግም። ምክንያቱም ኮፒው ሌላ ኮምፒውተር ላይ ስላለ ወይም ቶታሊ ከሲስተሙ ላይ ኮፒው ስላለ ዴታው አይጠፋም ማለት ነው። ስለዚህ የሃይ አቬሌቢሊቲ አለ።
ምንም ስጋት አይገባንም ማለት ነው። እሱ ሴንትራላይዝ በድሮ ወይም ትራዲሽናል በሚለው ኮንሴፕት ቢሆን ኑሮ ግን አይበሉና ሴንትራል ምንድነው ሰርቨሩ ወይም ሴንትራል ላይ ያለው ሜሽን ፌል ቢያደርግ ዳታው ሙሉ በሙሉ እናጣለን። ያ ማለት ሌሎች እንትኖች እንዳውም ክላስተር ኮምፒውቲንግ የሚባል ነገር አልነበረም። ስለዚህ ያንንም አስቀርቷል ማለት ነው። አቬይላቢሊቲው ምንም የአንድ ኮምፒውተር ሙሉ ሲስተም እስካተበላሸ ድረስ ፌል ስለማያደርግ ማለት ነው። ሶስተኛው ኢዚ ስኬሌብል ነው። ይሄኛው ደግሞ ምንድነው ኮምፒውተር ላይ ምናልባት አሁንም ቢሆን 20 ኮምፒውተር ኑሮ ለምሳሌ በትንሹ ስናስበው 20 ኮምፒውተር ወይም የአንድ ኦርጋናይዜሽን ሎካል ኤሪያ ላይ የአንድ ኦርጋናይዜሽን ለ20 ወይም 50 ኮምፒውተሮች ምናምን ሊኖር ይችላል። እነዛ ኮምፒውተሮች ምንድነው እየተከፋፈሉ ስራ ይሰራሉ። ነገር ግን የሆነ ከኦርጋናይዜሽኑ እድገት አንፃር የሆነ እንትን የዴታው በዛው ልክ እየጨመረ በመጣበት ጊዜ አይቸገርም። ምክንያቱም ሆሪዞንታሊ መጨመር ይችላል። አዲሽናል ኮምፒውተር 20 ወይም 50 የነበረውን ኮምፒውተር 200 ድረስ ማድረግ እንችላለን። ጀስት የሆነ ኬብል መቀጠል ብቻ የሚጠበቅብን። ስለዚህ ምንድነው ኢዚ ስኬሌብል ነው። እንደፈለግ ማሳደግም እንችላለን መቀነስም እንችላለን ማለት ነው። ስለዚህ በጣም ጠቃሚ ነው ማለት ነው። ኢት ሜክስ ኢዚ ቱ ስኬል ሆሪዞንታሊ ባይ አዲንግ አዲሽናል ሜሽን ቱ ዘ ግሩፕ ነው። ያ ማለት ግሩፑ ላይ የሆነ የፈለግነውን ሜሽን መጨመር እንችላለን። አላስፈላጊ ከሆነ ደግሞ ማንሳት እንችላለን ማለት ነው። ይሄ ምንድነው ኢዝሊ አድም ማድረግ እንችላለን መቀነስም እንችላለን ማለት ነው። ይሄ የክላስተር ኮምፒውቲንግ ጥቅሙ ማለት ነው። ሌላው ምንድነው ዩዚንግ ክላስተር ኮምፒውቲንግ ሪኳየርስ ሶሉሽን ፎር ማኔጅ ክላስተር ሜምበርሺፕ ነው። አሁን በሜምበሩ ምንድነው ማኔጅ ማድረግ ያስፈልጋል። ኮኦርዲኔቲንግ ሪሶርስ ሼሪንግ አየሁ እንግዲህ ብዙ አይነት ኮምፒውተሮች በሲስተም ውስጥ አሉ። ስለዚህ እነዛን ኮምፒውተሮች ምንድነው ማኔጅ ማድረግ ተገቢ ነው። ያ ማለት በኮኦርዲኔት እንዲሰሩ ማድረግም ተገቢ ነው ማለት ነው። ያን ምንድነው ሼሪንግ ሪሶርስስ ስኬጁሊንግ ያ ማለት አንዳንዱ ኮምፒውተር በቃ ሁሉም ኮምፒውተር እየሰራ መሆኑን ደግሞ ምንድነው ቼክ አፕ ማድረግም ተገቢ ነው ማለት ነው። ለዚህ ራሱን የቻለ ምንድነው አለ ሶፍትዌር አለ። ሶፍትዌር ምንድነው ሃዶፕ ይባላል ማለት ነው። ስለዚህ ስለ ሃዶፕ ኮንሴፕት እናያለን ማለት ነው። ስለዚህ ከክላስተር ኮምፒውቲንግ ጋር የተያያዘው ምንድነው ሃዶፕ ይለናል። ሃዶፕ ማለት እንግዲህ ቅድም ላይ ኮምፒውተሮች ምንድነው ክላስተር ተያይዘዋል የሆነ ሲስተም ወይም የሆነ ግሩፕ ክሬት አድርገዋል ብለነዋል ኦርጋናይዝ ሆነዋል። ስለዚህ እንደ ገመድ እነዛን እንትኖች የሚያያይዝልን ሶፍትዌር ላይክ ሰርቨር ማለት ይቻላል። እሱ ምንድነው ሃዶፕ ነው ማለት ነው። በሃዶፕ አማካኝነት ነው እነዛ ኮምፒውተሮች አንድ ላይ የተያያዙ ማለት ነው። ሃዶፕ ጀስት እንደ ገመድ ብለን መውሰድ እንችላለን። ኬብል ብለን መውሰድ እንችላለን። ለምሳሌ የሆነ ከስልካችን እንሰካለን እንሞላለን። በምንድነው በቻርጅ ነው የምንሞላው። ያ ማለት ከሶርሱ ወደ ስልካችን በኬብል እንደምንሰካ ሁሉ ያ ምንድነው ኢነርጂን ትራንስፈር የሚያደርግልን ነው። ስለዚህ ሃዶፕ ማለትም የሆነ ሶፍትዌር ነው ፕላትፎርም ነው ከአንዱ ኮምፒውተር ወደ አንዱ ኮምፒውተር ኢዝሊ ሼር እንዲያደርግ ነው የሚያደርግ ሶፍትዌር ነው። ኦፕን ሶርስ ነው ይለናል። ኢት ኢዝ ኦፕን ሶርስ ፍሬምወርክ ነው። ኮምፒውተሮችን ያዋቀረ አካል ነው። ኢንተንድድ ቱ ሜክ ኢንተራክሽን ዊዝ ቢግ ዴታ ኢዘር። አሁን ቢግ ዴታ ኮንሴፕት በጣም ብዙ ቢግ ዴታ ካለ በቢግ ዴታ ውስጥ ደግሞ ክላስተር ኮምፒውቲንግ ብዙ ኮምፒውተሮች ግሩፕ ፈጥረዋል። በዛ ውስጥ እነዛን ግሩፖች ደግሞ ኢንተራክት እንዲያደርጉ ምንድነው ሃዶፕ የምትባል ሶፍትዌር ታስፈልገናለች ማለት ነው። ስለዚህ ሃዶፕ ማለት የሆነች ሶፍትዌር ናት። ራሳቸው ኮምፒውተሮች ኢንተራክት እንድታደርጉ የምታደርግ ሶፍትዌር ናት። አለቀ። ኢት ኢዝ ፍሬምወርክ ዛት አለው ፎር ዲስትሪቢዩት ፕሮሰስ። አሁን እንግዲህ ፕሮሰስ ዳታን እያንዳንዳቸው ኮምፒውተሮች ወይም ማሽኖች ፕሮሰስ እንዲያደርጉ ስቶር እንዲያደርጉ ማኔጅ እንዲያደርጉ አክሰስ እንዲያደርጉ የምታደርግ ሶፍትዌር ናቸው። ዳታ አፕሊኬሽን ላይ ነው የምታገለግል ማለት ነው። ይቺ ሃዶፕ የምትባል ኦፕን ሶርስ ሶፍትዌር ማለት ነው። ኢት ኢንስፓየር ባይ ቴክኒካል ዶክመንት ፐብሊሽድ ባይ እንግዲህ ይቺ ሃዶፕ ማለት ፐብሊሽድ የሆነችው መጀመሪያ በጎግል ነው ይለናል። ራሷን የቻለች 4K ካራክተሪስቲክስ አላት ወይም 4 ጠቀሜታዎች አሏት ማለት ነው። ይሄ ከክላስተር ኮምፒውቲንግ ጋር
ብዙም አይለያይም። ምንድነው ኢኮኖሚካሊ ጥቅም አለው ነው እንግዲህ ኢኮኖሚካሊ ሀዶፕ አያያዘሽ እነዛን ኮምፒውተሮች አያያዘሽ ምንድነው ኢኮኖሚካሊ ትጠቅማለች ነው። ሪሊየብል ናት። ቅድም ላይ ተናግረናል። ሪሊየብል ማለት ምንድነው አንድ ኮምፒውተር ፌል ቢያደርግ በሲስተማችን ላይ የሆነ የሚጎድልበት ነገር የለም። ምክንያቱ ደግሞ ብዙ አይነት ኮምፒውተር ስላለ ማለት ነው። ሪሊየብል ኢት ኢዝ ስቶር ኮፒ ኦፍ ዴታ። ዴታ ከአንድ ኮምፒውተር የተቀመጠ ዴታ ኮፒ ሆኖ ሌላ ኮምፒውተር ይቀመጣል። ስለዚህ ምንድነው በሲስተም ፌለር ወይም በሃርድዌር ወይም በሶፍትዌር የሆነ ሶፍትዌር ከአንዱ ኮምፒውተር ፌል ቢያደርግ ሃርድዌሩ ቢበላሽ ምንድነው ዳታ ላይ ሉዝ አናደርግም። ምክንያቱም ከሌላው ኮምፒውተር ቶታሊ ከሲስተሙ ምንድነው ኮፒ ሆኖ ተቀምጧል ማለት ነው። ይህ የምንድነው የዛች ሶፍትዌር አፕሊኬሽን ነው ማለት ነው የሀዶፕ። ሌላው ስኬሌብል ነው። ቅድም ተናግረናል። ስኬሌብል ማለት ምንድነው ሆሪዞንታሊ መጨመር ይቻላል፣ ቨርቲካሊ መጨመር ይቻላል ማለት ነው። ኤክስትራ ኖድስ ኖድ ማለት ኮምፒውተሮችን እያንዳንዳቸውን ኮምፒውተር መጨመር ይቻላል። ፍሌክሲብል ነው። ይሄ ደግሞ ምንድነው ዴታን ስቶር ማድረግ እንችላለን። ያ ማለት ስትራክቸርድ የሆነ ዴታ የፈለግነውን አይነት ዴታ ምንድነው ስቶር ማድረግ እንችላለን። በኳሊቲም በኳንቲቲም ያ ማለት በአማውንትም በታይፕም ብዙ አይነት ዴታዎችን ስቶር ማድረግ እንችላለን። ይህን ዴታ ደግሞ ከፈለግነው ጊዜ በኋላ አክሰስ ማድረግ እንችላለን ማለት ነው ፍሌክሲብል። ስለዚህ ምንም ስጋት የለውም ማለት ነው። የዚህ የእንትን ጥቅሙ የሀዶፕ ጥቅሙ ይሄ ነው። ሌላው ሀዶፕ ማለት የራሱ የሆነ ኮምፖነንት አላት። በውስጡም በጣም ብዙ እንትኖች አሉ፣ ሀዶፕ ታይፖች አሉ። ለምሳሌ ኤችዲኤፍኤስ ሀዶፕ ዲስትሪቢዩት ፋይል ሲስተም ማለት ነው። ፋይልን ዲስትሪቢዩት የምታደርግ ያርን ማለት ደግሞ ሪሶርስ ኔጎቲዬሽን ነው። እንግዲህ ሪሶርስን ምንድነው የምታከፋፍል ሲስተም ናት። እነዚህ የየራሳቸው ምንድነው እንትን አላቸው እዛው ላይ የሚሰሩት ማለት ነው። አንዱ አከፋፋይ ነው፣ አንዱ ፕሮሰስ የሚያደርግ ነው፣ አንዱ ማኔጅ የሚያደርግ ነው፣ አንዱ ደግሞ አክሰስ ሰርች አድርገን አክሰስ እንድናደርግ የሚያደርጉ ናቸው። እነዚህ የተዘረዘሩት ማለት ነው። በዋናነት 4 አይነት ጥቅሞች አሉት፣ ኮምፖነንት አሉት ይህ ሀዶፕ የሚሰራው ማለት ነው። የመጀመሪያው ምንድነው ዴታን ማኔጅ ያደርጋል ማለት ነው። እንግዲህ ከዛ ከሲስተም ውስጥ ያለን ዴታ ምንድነው ማኔጅ ያደርጋል። ለምሳሌ በበላይነት ይቆጣጠራል። እነዚህን ማን ነው የሚቆጣጠሩት? እነዚህ ሶፍትዌሮች አሉ፣ እዛው ከሀዶፕ ውስጥ ያሉ ሶፍትዌሮች አሉ። እነዚህ ከላይ የምናያቸው እዚህ ኢሜጁ ላይ የምናያቸው ለምሳሌ ኦዞ፣ ችኳ፣ እነዚህ ምንድነው ዙኬፐር፣ እነዚህ ምንድነው ዳታን ማኔጅመንት ሞኒተር ያደርጉታል፣ በበላይነት ነው ይቆጣጠሩታል ይላል። ሁለተኛው ምንድነው ዴታን አክሰስ እንድናደርግ በቀላሉ የሚቆጣጠሩት ደግሞ እነሱ ደግሞ አሉ ስኮፕ፣ ፒግ። እነዚህ ደግሞ ምንድነው ዴታን በቀላሉ አክሰስ እንድናደርግ ሰርች አድርገን እንድናገኝ እንድናወርድ የሚያደርጉ ናቸው። አክሰስ እንድናደርግ። ሶስተኛው ምንድነው ዴታን ፕሮሰስ ነው። እንግዲህ ዴታ ከሲስተሙ ውስጥ ፕሮሰስ ይሆናል። እንግዲህ ግዴታ ነው። ይህ ደግሞ ማፕሬዲዩስ ያርን ብለናል ቅድም፣ ፕሮሰስ እያንዳንዱ ተከፋፍሎ ፕሮሰስ እንዲያደርጋቸው። ስለዚህ ይሄ ዴታ ፕሮሰስ እና ዴታ ስቶር ያደርጋሉ። እነዚህ ምንድነው በሀዶፕ ውስጥ የሚሰሩ 4 ኮምፖነንት ናቸው ሀዶፕ። ስለዚህ ምን ያደርጋል? ዴታ ማኔጅ ያደርጋል። ዴታውን በሲስተም ውስጥ ያለን ዴታ አክሰስ ያደርጋል ማለት አክሰስን ሲምፕሊ አክሰስ እንድናደርግ ያግዛል። ዴታን ፕሮሰስ ያደርጋል። በሲስተም ውስጥ ያለን ዴታ ፕሮሰስ ያደርጋል። ያ ማለት ከአንድ ኮምፒውተር ወደ አንድ ኮምፒውተር በሚያልፈው ጊዜ ፕሮሰስ ያደርጋል። ዴታን ስቶር ያደርጋል። ሲምፕሊ በፈለግነው ከአመት በኋላ ከወር በኋላ ምናምን የፈለግነውን ዴታ እናገኛለን ማለት ነው። ስቶር ይሆናል። ለዛሬው ትምህርታችን የመጨረሻው የሚሆን ለቻፕተሩም የመጨረሻው የሚሆነው ቢግ ዴታ ላይፍ ሳይክል ነው። እንግዲህ ስለ ቢግ ዴታ ስናወራ ምንድነው ሳይክል አለው ማለት ነው። ቅድም መጀመሪያ ላይ ለመናገር እንደጀመርኩት ሳይክል ማለት የሆነ ሲስተም ውስጥ የሆኑ ስቴጆችን አልፎ ከመጀመሪያው ስቴጅ ሪዩዝድ የሚሆን እንደማለት ነው። የዚህም ከዚህ ጋር የተለየ አይደለም። ዴታ ራሱን እየደገመ መጠቀም እንችላለን። የሆነ ሰው ለምሳሌ ዴታ እንዳውሎድ አድርጎ ይጠቀማል። በሆነ ሚስ ደግሞ የሆነ ዴታ አፕሎድ ያደርጋል። ስለዚህ ያ ማለት ሲስተም ራሱን ደገመ ማለት ነው።
እነዚህ ራሳቸውን የቻለ ስቴጆች አሉ። የመጀመሪያው ምንድነው? ኢንጀክሽን ይለናል። ዳታን ምንድነው? ኢንጀስት እናደርጋለን ቀጥታ ወደ ሲስተሙ ወይም ወደዛ ቅድም ወዳልነው ምንድነው ሰርቨር ምናምን ብለነዋል። ወደዛ ሲስተም ውስጥ ዳታን ምንድነው አፕሎድ ያደርጋል። የሆነ አካል መጽሐፉን አፕሎድ ያደርጋል። የጻፈውን ሰው የሰራውን ቪዲዮ አፕሎድ ያደርጋል። ሰው በቃ ኢሜጅ አፕሎድ ያደርጋል። በፌስቡክ፣ በዩቲዩብ፣ በተለያዩ ሶሻል ሚዲያ ፕላትፎርም ወይም ኤቭሪዋን በራሱ ዌብሳይት አፕሎድ ያደርጋል። ያ ምንድነው? ወደ ሰርቨር ወደ ጎግል ሰርቨር ለምሳሌ ይሄዳል። ያ ምንድነው? ኢንጀስት ሆነ ማለት ነው። ወደ ሲስተም ምንድነው ገባ ማለት ነው። ይሄ የመጀመሪያው ስቴጅ ነው። ዘ ዴታ ኢዝ ኢንጀስትድ ኦር ትራንስፈር ቱ ሃዱፕ ፍሮም ቫሪየስ ሶርስ። ከተለያየ ከኢንዲቪዥዋልም ሊሆን ይችላል፣ ከተለያየ ኦርጋናይዜሽን ሊሆን ይችላል። ወደ ሲስተም ወደ ዴታቤዝ ማኔጅመንት ምንድነው ይገባል ማለት ነው። ኢንጀስት ይሆናል ማለት ነው። ፍሮም ሎካል ፋይል ከእያንዳንዱ ሎካል ይመጣል። የተለያየ አይነት ኤዘር ካራክተሪስቲካሊ ወይም ምንድነው ኤዘር ኢን አማውንት በጣም ብዙ ወይም ትልቅ አይነት አማውንት ያለው ዴታ ይገባል ወደ ፋይል። እዛ ያ ፋይል ምን ይሆናል? ፕሮሰስ ይሆናል እዛ ሲስተም ውስጥ ወይም ሰርቨር ወይም ከነዛ ክላስተር ኮምፒውተሮች ወይም ቶታሊ ከሲስተሙ ምንድነው ፕሮሰስ ይሆናል። ዴታ የራሱን የሆነ አልጎሪዝም አለው። ለምሳሌ የጎግል አልጎሪዝም አለው ዴታን አሬንጅመንት የሚያደርግ። ለምሳሌ የሆነ ሰው የሆነ ኦርጋናይዜሽን አፕሎድ ያደረገውን ዴታ እና የሆነ አንድ ኢንዲቪዥዋል የሆነ ሰው አፕሎድ ያደረገውን ኢንዲቪዥዋል ኮምፒውተር ምንድነው ጉግል ሰርቨር እንደመጣ ዝም ብሎ ያስቀምጠው። የራሱ የሆነ መመዘኛ አለው። ያን ፕሮሰስ አድርጎ አንዱን ከአንዱ ያስቀድማል ማለት ነው። ስለዚህ ፕሮሰሲንግ አለ ማለት ነው። እዛ ውስጥ ፕሮሰስ ሲያደርግ ስቶሬጅ አለ አብሮ። ዴታ ፕሮሰስ ይሆናል፣ ስቶር ይሆናል። ይህ ስቴጅ ዴታ ኢዝ ስቶርድ ኤንድ ፕሮሰስድ። ፕሮሰስ ይሆናል፣ ስቶር ይሆናል። ክላውድ ኮምፒውቲንግ ላይ ስቶር ይሆናል። ለምሳሌ ጎግል ላይ የሆነ ኢንዲቪዥዋል ምንድነው የሆነ ሲስተሙ ላይ ስቶር ይሆናል። እዛ ኮምፒውቲንግ አናላይዝ ዳታው አናላይዝ ይሆናል። ይህም ብዙም የተለየ ነገር የለውም። ዴታ ኢዝ አናላይዝድ ባይ ፕሮሰስ ፍሬምወርክስ። ፕሮሰሲንግ ፍሬምወርክ ነው ራሱን የቻለ። ቅድም ላይ ሃዱፕ ላይ የሆኑ ምንድነው ሲስተሞች እንትኖች አሉ፣ ፕላትፎርሞች አሉ ራሳቸው ችለው ዲጂታል አናላይዝ ያደርጋሉ። ለምሳሌ ከኮፒራይት ከፓተንት ራይት ጋር በተያያዘ ከፕላጅማሪዝም ጋር የተያያዙ ምንድናቸው እነሱን አናላይዝ ያደርጋል። ማለት የዳታን ምንድነው ፕራይቬሲ ለማስጠቀም የኢንዲቪዥዋል ፕራይቬሲ ለማስጠበቅ ሲባል አናላይዝ ይሆናል ማለት ነው። ኮምፒውቲንግ ይሆናል ዴታ አናላይዝ። ይህ ሶስተኛው ፓርት ነው። አራተኛው ምንድነው? ዴታ ቪዥዋላይዝ ይሆናል ማለት ነው። ወይም ቪዥዋላይዝ ማለት ኢንዲቪዥዋል ተመልሶ ከሲስተም ላይ ወይም ከክላውድ ኮምፒውቲንግ ያለን ዳታ ምንድነው አክሰስ ማድረግ ይችላል ማለት ነው። ባይ ሰርችንግ የሆነ ሰው የሆነ መጽሐፍ ማውረድ ይፈልጋል። የሆነ ሰው የሆነ ቪዲዮ ያወርዳል፣ ከሆነ ሳይት ፈልጎ ያወርዳል፣ ኢሜጅ ያወርዳል። ስለዚህ ምንድነው አክሰስ አደረገ ማለት ነው፣ ተጠቀመ። ስለዚህ አፕሎድ ያደረገው መልሶ ዳውንሎድ አድርጎ ተጠቀመ። ስለዚህ ዴታ ምንድነው ራሱን ሪሳይክል እያደረገ ነው ማለት ነው። እዚህም ለምሳሌ ራሱን የቻለ እያንዳንዱ ፕላትፎርም አለው። ፎር ዘ ላስት ስቴጅ ዊች ፐርፎርም ባይ ቱልስ ሰች አስ ሂው፣ ክላውድራ፣ ሰርች። በቃ የሆነ ሰው ሰርች የሚያደርግባት የራሱን የቻለ አልጎሪዝም አለ። የሆነ ሰው የሆነ ኪቦርድ ሲያስገባ በዛ ኪቦርድ ራሱን ኦርደሩን ጠብቆ ላይ እንዳልኩት አናላይዝ የሆነውን ኦርደሩን ጠብቆ ይመጣል ማለት ነው። ቻፕተር 2 በዚህ ጨርሰናል። ቀጣይ በቻፕተር 3 አርቲፊሻል ኢንተለጀንስ እንገናኛለን።